ስለዚህ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል ሁለቱም አንድ ሥጋ ይሆናሉ ይህ ምስጢር ታላቅ ነው እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አድርጎ ይውደዳት ሚስትም ባሏን ትፍራ ኤፌሶን ምዕራፍ 5 ከቁጥር 31 እስከ 33 እግዚአብሔር ያከበረውን ሰው ያክብረው እግዚአብሔር ያጣመረውን ሰው አይለየው እግዚአብሔር ያከበረውን ሰው ያክብረው